እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽ። ጭር ባለ ስፍራ ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እርገጠው ኧረ ሰልፉ ደረሰ። ጠጋ በሉ፣ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርቺ የኔ እናት፣ አይዞሽ። እንደ ቀልድ 9 ወር ሞላን አይደል? ስሙን ግን ማን ልትሉ ታሰባችሁ? ናፍጣን በለው እንዴ? አሰለፈች በሏት፣ አሰለፈች። አረው መጣኔ ሳኖታ ሰላም፣ ልጅ ስፓይደርማን ነኝ። ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። አባት ቻርጀር ምሰከ ይኖራል? አባዬማ እንግዲህ ይዤ መጥቻለሁ። ደህና ነሽ የኔ ቆንጆ? እግዚአብሔር ይመስገን ጋሼ። ጮኛ ናት አይደል? አይ አይደለም አባዬ፣ ቻርጀር ፈልጋለሁ። ተው እባክህ፣ እናትም ዛኔ ቻርጀር ፈልጋ መጣ ነው ገብታ የቀረችው። ጀግና በርታል። እዚህ እየሰራ አይደለም፣ ሳሎን እንሞክር። እና መቼ ነው ድግሱ? እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል፣ ወደናታል። የሰርጉን ቀን ቆሮጥና ፏብትን ብለን ደግሼ ዘመድ አዝማዴ ላብላ እና ስንት ለመውለድ አሰባችሁ? የመጀመሪያ ሚዜማ ላችሁ እኔ ላስረዳችሁ። እሷ የመጣችሁ ቻርጀር ስልኬ ሞላ። በቃ ቻው። አንተ እውነትን ነው እንዴ? ነግሬያችሁ ነበር እኮ አባዬ። የኔ ሞላ እናቴ በሩደ ነው አሉ እንዴ? ሚስት ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተም ማለባ አንተና ቁጭ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ፣ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራህ እፈልጋለሁ። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤጃሽ ይንታለርቂ ብርትኝ መስ አኩኩሉ ጨዋታችንን አታውቀውም ላሽ አራዘጠኝ እንዳገባ በጭራሽ ያዝ እስቲኩን ያዝ ያስጠመር እንበል ያጀማ ነብር ናባል ሰራመት አይ እናብልሃለሽ ብሎኝ ነው። የምትፈልገው ነገር አለ? እዚህ ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። አንተ ነህ? ናግባ። ልክ ነህ። እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል። እሺ እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራሙ ይጀምራል። እሺ እንዳይለበስ። እሺ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። ይኸውልሽ እኔ መደነስ አልፈልግም። ኧረ በእናትሽ አንቺ ኧረ አንቺ ልጅ በጣም ጨምረሻል። ወደ ስራ። እሺ ሰዎች ኬክ እንቁረስ ነው።
በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ ዘምሩ። መልካም ልደት ላንተ። መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ ባት ቅደም አንቺ ደርሰሽ ነኝ። ስማ ትቆያለህ። ደርሰን ግባ እከተልሃለሁ። ምን እናቴ ትምት ነው የድም ግማሽ መንገድ ላይ ምን ደርሰህ በእግዚአብሔር በእናትህ ባት ግባ። እመጣለሁ እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰብሃለሁ። እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጥፈው? 1-2 ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልነ እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም። አጨብጭቡለት። አንድ እንዳትናገረኝ እዚህ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድኑ ውስጥ ነው ችሎታን የምታሳየው። እዚህ እንደ ተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎምጉ። እሺ የኛ ራያን ታስንቃለህ። አዎ ኮች ዝጋ። ቆይ ምንድነው አላማ? ቅድም የገባብህን ኳስ ካልያዝክ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው አላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ምን ያስቀው? መልስ እንጂ ትስቃለህ እንዴ? ትስቃለህ? መልስ። ምን ነው የሚያስቀው? እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነ ሜሲ ጋር አንተ አሁን ሀሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫውማ የፈረንሳይ ነው። አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ናት። የመጨረሻውን ሳቅማ እኛ እንግሊዞች ነው የምንስቀው። ግምትንማ እናንተ ገምቷት። ታዲያ ለምን በነፃ ትገምታላችሁ? እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ተይ መውደድ ያገሬ ሰው ፍቅር አይገዛ። ኧረ ቤቢሹ ጫማውን አውልቆና በስልሳት ዳቦ በሻይ ነው የምትበላው? አዎ ትበላለህ? አይ እኛ እኮ ጠዋት ምላስና ሰንበር ነው የበላነው። ብር የላችሁም እንዴ? አባቴ እኮ ቤቢሹ እየተጠራ ነው መሰለኝ። ኧረ ማንም አልጠራኝም። ጆሮ አለኝ እኮ። እሺ እሰማለሁ። ትናንት ከአባቴ ከኢንቪን ማይተነዋል። መጨረሻ ላይ ይሞታል። አንተ አይደለም እኮ ቤቢሹ አይደለም። ይኸውልህ ቆይ በእናትህ ተው ቤንዚን ጠፍቶ ስራ ጠፍቶ። አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ እያየሽኝ ጠይቅኛለሽ እንዴ? ቀልዱን ተውና አሁን አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ የኔ ፍቅርና ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንዴ ያመጣት? ያው በለው ዓለምን ልታሳይ አይደል እንዴ? እንካሺ። ኦ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? ሃይ
ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች። አባቴ ና ምንድን ነው ምን ሆነ ነው አዝነህ እዛ ጋር ቁጭ ያልከው? ከዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ነው የነበርኩ ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተወሰነ ሳንቲም ምናምን ጎደለብኝ። እችን ያዛት። ቆይ አመሰግናለሁ። ችግር የለም ና ግባ። አይዞህ አታልቅስ። ልግባ ውስጥ። አይዞህ አባቴ አይዞህ። ቀና በል አንገትህን አትድፋ። አይዞህ አባት። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ ነው። እኔ ያልቆመበት ማን አለ ብለህ ነው? እኔ ምሳ ምናምን በልተሃል? ምሳ የስካይላይት ነገር የተወሰነ ቀምሻለሁ። ወይ ባዶ ወደና እኔ እንደን ኮርስ እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ። ይኸው አልረሳሁም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ የወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው። እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብተዋቸው ቁም ነገረኛ ናቸው። ለቤተሰብ ነው አይደል? ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴ እንደምላችሁ ሴት ያክስቴ ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድን ነው? ጭራቅ ነው። በስመ አብ። እማዬ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለኸው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት። ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ።